በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝክረ ጻድቅ ለዓለም ይሄሉ የጻድቅ መታሰቢያው ለዘላለም ይኖራል። መዝሙር 112 ቁጥር 6። ይህ የሬዲዮ ፕሮግራም በጉድ ኒውስ ሪኒዋል ሚኒስትሪ የተዘጋጀ የቤተ እስጢፋኖስ ድምጽ ነው። ቤተ እስጢፋኖስ በ15ኛው ክፍለ ዘመን ወንጌል ሳይበረዝ መሰበኩ እንዲቀጥል ለማድረግ የጥንት አባቶቻችንን መጽሐፍ ቅዱሳዊ እምነትና አካሄድ አጽንተው በመያዝ የተጋደሉ አባቶች ነበሩ። ይህ የሬዲዮ ፕሮግራም ሕይወታቸውን ለዚህ ላልተበረዘ ወንጌል መስዋዕት አድርገው ላቀረቡ አባቶች፣ መነኮሳትና መነኮሳያት እንዲሁም ምእመናን በሙሉ ላስተማሩት ትምህርትና ለፈጸሙት ተጋድሎ መታሰቢያ እንዲሆን የተጀመረ ነው። ድምጻቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ተሰማ ተብሎ በመዝሙረ ዳዊት የተጠቀሰውን ወደ ሮሜ ሰዎች በተጻፈው መልእክት ላይ በድጋሚ እናነበዋለን። በዚሁ መሰረት አባ እስጢፋኖስና ደቀ መዛሙርቶቻቸው ሉተር በአውሮፓ ምድር መንፈሳዊ ተሐድሶ ለማድረግ ከመነሳቱ ከ100 ዓመት በፊት በምድራችን ላይ ላለው የክርስትና መታደስ የተነሱ አባቶች እንደነበሩ በዓለም ዙሪያ በሚገኙ ኢትዮጵያውያን ወገኖቻችን ሁሉ እንዲሰማ እንሻለን። ምክንያቱም የተሐድሶ ዓላማቸው ቤተ ክርስቲያን ወደ ጥንቱ መጽሐፍ ቅዱሳዊ መሰረቷ እንድትመለስ ማድረግ ነበርና። እነዚህ አበው ቅዱሳን ቀደም ባለው ዘመን በሮም ተከስቶ የነበረውንና በኢትዮጵያም በአጼ ዘርዓ ያዕቆብ የተስፋፋውን የነገስታት አምልኮ ከመቀበል ፈንታ ለአብ ለወልድና ለመንፈስ ቅዱስ ብቻ የመንፈስ ስግደትና አምልኮ ይገባል በማለት እስከ መጨረሻ በተጋድሎ ጸንተው የቆሙ አባቶች ናቸው። ለቤተ ክርስቲያን ምእመናን ተገረፍ ስለ እርሷ በአደባባይ ለቤተ ክርስቲያን ለምእመናን ተገረፍ ስለ እርሷ በአደባባይ ትቀድሳት ትቀድሰን ዘንድ በክቡር ደም ትቀድሳት ዘንድ ትቀድሰን ዘንድ በክቡር በቅዱስ ደም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ባለፈው ሳምንት የተጀመረውን የእግዚአብሔር መንግስት ታሪክ በኢትዮጵያ የሚለውን ሁለተኛ ክፍል በዛሬው ምሽት እናደምጣለን። እንጸልይ። አባቶቻችን
አምላክነሰ ኃይልነ ወጸወንነ አምላከ አሕዛብ እብነ ወጸኪነት ይኮነ። አምላካችን ኃይላችንና መጠጊያችን ነው። እንደ አሕዛብ አምላክ ድንጋይና በሰው ብልሃት የተጸረበና የለዘበ እንጨት አይደለም እያሉ የተመኩብህ አምላካችን ልዑልና ቅዱስ እግዚአብሔር ለአንድነትህና ለሶስትነትህ እንሰግዳለን። በረድኤትህ ጠብቀን ባደረስከን በዛሬዋ ምሽት ልናደምጠው የተዘጋጀውን ትምህርት እንከታተል ዘንድ አእምሮአችንንና ልባችንን በመንፈስ ቅዱስ ኃይል እንድትከፍትልን እንለምንሃለን። ስለ ስምህ ስትል ስማን። አሜን። ክፍል 8 የእግዚአብሔር መንግስት ታሪክ በኢትዮጵያ ሁለተኛ ክፍል። በአራተኛው ምዕት በፍሬምናጦስ የተሰበከውን ክርስትና ብዙ ፈተናዎች ስለተገዳደሩት እንደሚገባ ሊስፋፋ አለመቻሉን ባለፈው ጊዜ አዳምጠናል። የመጀመሪያው የክርስትናችን ተገዳዳሪ ጽድቅን የሚያስገኝ ሌላ ኪዳን ሆኖ የተሰበከው ሕገ ምንኩስና እንደሆነ ምንኩስናም በወንጌል ከተገለጠው የድንግልና ሕይወት የተለየ መሆኑንም ተመልክተነዋል። በዛሬው ምሽት ደግሞ ክርስትናችንን ሲገዳደሩ ከነበሩት ቀሪዎቹን እናደምጣለን። ሁለተኛ፣ እስልምና። ሙሐመድ በአረቡ ዓለም እስልምናን ለማስፋፋት ገና እየተዋጋ በነበረበት ጊዜ በጦርነቱ ጉዳት እንዳይደርስባቸው ካሰበላቸው የቅርብ ዘመዶቹ ወደ 100 የሚጠጉ ወንዶችንና ሴቶችን ወደ ኢትዮጵያ ልኳቸው የነበረ ሲሆን ከሀገራቸው የሸሹት በእምነት ምክንያት መሆኑን አስረድተው ነበረ። እምነታቸው ምን እንደሆነ ሲጠየቁ አንዱን አምላክ አላህን እንጂ ጣዖትን እንደሚጸየፉ፣ ኦሪቶችን፣ መዝሙራትን፣ ነቢያትን፣ ወንጌልን እንደሚቀበሉ፣ ማርያም በድንግልና ኢየሱስን ወይም ነቢይ ኢሳን መውለዷን ማመናቸውን በመግለጻቸው አንድ ነን ተብለው መኖሪያና እምነታቸውን የሚሰብኩበት ነጻነት ተፈቀደላቸው። ምንኩስና የጽድቅ መንገድ ነው የሚል እምነት እስልምናን ለመቀበል ለመዛመድ ምንም አላንገራገረም። ሙሐመድ በአረቡ ዓለም ያደርግ የነበረውን ካሸነፈና ከተረጋጋ በኋላ በኢትዮጵያ የነበሩ ዘመዶቹ እንዲመለሱ ባደረገበት ጊዜ ከሀገር ተወላጆች ብዙዎችን አስልመው ነበር። እንግዶቹ ከኢትዮጵያውያን ጋር በመጋባትም ቁጥራቸውን አሳድገው ነበር። ኢትዮጵያን የመረጡ ሳይሄዱ ቀርተዋል። በኋላም በየጊዜው በሃይማኖት ሰባኪነት፣ በአገር ጎብኝነት፣ በንግድ ሰበብ የሚመጡት ሙስሊም አረቦች እየተጨመሩ በ300 ዓመታት ውስጥ ከሰሜን እስከ ደቡብ የተዘረጋውን ረጅሙን የባህር ጠረፋችንን ተቆጣጠሩት። ይህም ሁኔታ ከሀገር ውስጥ የሚወጣውንና ወደ አገር የሚገባውን ንግድ በመቆጣጠር አንዳንድ ጊዜም በማገድ ማዕከላዊውን መንግስት ለማዳከም በቅተዋል። ራሳቸውን ነጻ ለማድረግ እንዲያውም ማዕከላዊውን መንግስት ለመጣልና ኢትዮጵያን ለመግዛት የተደጋገመ የጦርነት ሙከራም አድርገዋል። የሀገራችን ክርስትና ከእስልምና ጋር አንድ ነን ማለቱና ልዩነቱን አለማወቅ ዋናው እስልምና በኢትዮጵያ ሊስፋፋ የቻለበት መንገድ ሆኗል። ሶስተኛ፣ በዮዲት የተመራው የቤተ እስራኤል አመጽ ክርስትናችንን ካዳከሙ አንዱ ነው። በአክሱም ተጀምሮ እየተሰበከ የነበረውን ክርስትና ለመቀበል ያልፈለጉ ቤተ እስራኤል ከክርስትና ተጽዕኖ ለመሸሽ አክሱምንና አካባቢውን እየለቀቁ በሰሜን በወልቃይትና በወገራ በላስታም ወደሚገኙ ወገኖቻቸው በመሄድ ተደባለቁ። ራሳቸውን ነጻ ለማድረግም ብዙ ጊዜ ከመንግስት ኃይሎች ጋር ተዋግተዋል። በኋላም በላስታ ከሚገኙ የበጂያ ዘሮች ወይም ኩሻውያን ጋር በመጋባትና ኃይላቸውን በማስተባበር በእስራኤላዊቷ ዮዲት አዝማችነት እስከ አክሱም ድረስ ዘልቀው ሳባዊውን የአክሱምን መንግስት አፈረሱት። ዮዲት ቀሳውስትን፣ ዲያቆናትንና መምህራንን አስጨፈጨፈች። የአብያተ ክርስቲያን ሕንጻዎችንና መጻሕፍትን አቃጠለች። ዮዲት 40 ዓመት ያህል በስልጣን ላይ ስለቆየች ልቧ ያሰበውን ያህል ጉዳት ማድረስ እንደቻለች መገመት ይቻላል። ከዚያ በኋላ ክርስትና ቀጠለ ቢባል እንኳ ያለ በቂ መምህራንና ቀሳውስት ያለ በቂ መጻሕፍትም ስለሆነ በትምህርትና በእውቀት ሳይሆን ይበልጡን በዘር የሚወረስ ሃይማኖት ወደ መሆን መውረድ የጀመረው ከዚሁ ጊዜ ጀምሮ መሆኑን እንገምታለን። አራተኛ፣ የእርስ በርስ ሽኩቻና የሙስሊሞች ይበልጥ መስፋፋት ከ912 እስከ 1262 ዓመተ ምህረት ድረስ ከዮዲት ሞት በኋላ አክሱማዊው ወይም ሳባዊው መንግስት ተመልሶ ለ30 ዓመታት ያህል በስልጣን ቢቆይም በላስቶች ተነጠቀና 350 ዓመታት ያህል ስልጣነ መንግስት በእነርሱ እጅ ቆየ። መንግስት ዛጉዌ የሚባለውም እርሱ ነው። የዛጉዌ ነገስታት ሁሉም ክርስቲያኖች ቢሆኑም
በዮዲት በትር የተሰበረውን ክርስቲያናዊ መንፈስ ጠግነውና እንደነበረው አድርጎ ለማቆም ጥረት ቢያደርጉም ያልቻሉባቸው ምክንያቶች ብዙ ናቸው። ከብዙዎቹ ጥቂቶቹ አንደኛ፣ ለኢትዮጵያ ቤተክርስቲያን ጳጳስ የመላክ መብት እንዳላት የተቆጠረላት እስክንድሪያ በሙስሊሞች አገዛዝ ስር ስለወደቀችና አልፎ አልፎ የጳጳሳት ወደ ኢትዮጵያ መምጣት ስለሚቋረጥ፣ ሁለተኛ፣ የሚመጡት ጳጳሳት የግብጽ እስላማዊ መንግስት በሚያስገባቸው ግዴታዊ ምክንያት ሙስሊሞች በኢትዮጵያ ሊኖራቸው ስለሚገባው ነጻነትና መብት በመሟገት ላይ በማተኮራቸውና መስጊድ እስከ ማሰራት ድረስ ድጋፍ በመስጠታቸው፣ ሶስተኛ፣ ስልጣነ መንግስት የተነጠቀው የሳባዊው ስርወ መንግስት ተወላጆች ሸሽተውና በሸዋ ሆነው የዛጉዌ ነገስታት ወደ ደቡብ እንዳይንቀሳቀሱ ስላገዷቸው፣ አራተኛ፣ የዛጉዌ መንግስት ኢትዮጵያውያን ጳጳሳት እንዲሾሙለት ያቀረበው ተደጋጋሚ ጥያቄ የእስክንድሪያን ቤተ ክህነት ስላሰጋው የዛጉዌ መንግስት ለመጣልና ሳባዊው ስርወ መንግስት ተመልሶ ስልጣን እንዲይዝ በመደገፉ፣ ይህንንም እቅድ ለማሳካት ሲሉ ሳባዊውን ስርወ መንግስት ሰሎሞናዊ የሚያስመስለውን ክብረ ነገስት በአረብኛ ጽፈውና በግዕዝ አስተርጉመው የኢትዮጵያን ሕዝብ በመቀስቀሳቸው፣ አምስተኛ፣ ገቢና ወጪ ንግድ የሚተላለፍበት የባህር በር ሙሉ ለሙሉ በሙስሊሞች በመያዙና ከንግድ የሚገኘውን ገቢ ያጣውን ማዕከላዊ መንግስት በማዳከማቸው ጠንካራ ክርስቲያን ነገስታት የመሩት የዛጉዌ መንግስት በረጅሙ የስልጣን ቆይታው ለክርስትና መጎልበት ያሰበውን ያህል መስራት አልቻለም። አምስተኛ፣ የቤተ መንግስትና የቤተ ክህነት መጣመር ከ1262 እስከ 966 ዓመተ ምህረት ሳባዊው ስርወ መንግስት ሰሎሞናዊ አስመስሎ በስልጣን ለማውጣት የክብረ መንግስቱን ሀሳብ በስራ ላይ መዋል የቻለው የታገለውና ህዝብን ያሳመነው የኢትዮጵያ ቤተ ክህነት ሲሆን ይህን ያደረገውም ከኢትዮጵያ መሬት የሲሶ ባለቤት እንደሚሆን ቃል ስለተገባለት ነበር። ቃል ኪዳኑ የጸናው በሳባዊው ስርወ መንግስት በኩል በይኩኖ አምላክ፣ በቤተ ክህነቱ በኩል በአቡነ ተክለ ሃይማኖትና አባ ኢየሱስ ሞዓ መካከል ነበረ። ትግሉ ተሳክቶ ይኩኖ አምላክ ስልጣን ሲረከብ የዛጉዌውን አኩቶ ለአብ ለቀቀ። በመንግስትና በቤተ ክህነት በኩል የተደረገው የሲሶ መንግስት ውለታ እስከ 1966 ዓመተ ምህረት ጸንቶ ቆየ። በእነዚህ ረጅም ዓመታት ቤተ መንግስቱና ቤተ ክህነቱ በጣምራ ኢትዮጵያን እንደገዙ ይተረካል። በእነዚህ ረጅም ዓመታት ቤተ ክህነቱ የመንግስትን ስልጣን የማስጠበቅ ስራን ከመፈጸም የዘለለ ስራ አልሰራም። ስድስተኛ፣ ባዕድ አምልኮን የሚያስፋፉ የፈጠራ ድርሰቶች መብቀል ለክርስትናችን መዳከም ሌላው ነው። ሳባዊውን ስርወ መንግስት ሰሎሞናዊ ለማድረግ በፈጠራ የተዘጋጀው ክብረ ነገስት ለባዕድ አምልኮ ድርሰቶች መብቀል አርአያ ሆኖ አገልግሏል። ውሻ በቀደደው ጅብ ይገባል እንደተባለው ከዚህ ጊዜ ጀምሮ ያንቀላፉ ቅዱሳን ሰውን በማዳን ስራ ሚና እንዳላቸው የሚገልጹ ድርሳናት፣ ገድላት፣ ተአምራት፣ መልክዓ መልኮችና ሰላምታዎች በገፍ መመረት ጀመሩ። በተለይ በአጼ ዘርዓ ያዕቆብ 1426 460 ዘመን ልብ ወለድ ድርሰቶች በቤተ ክርስቲያን እየገቡ እንዲነበቡ የንጉሱ አስገዳጅነት ታከለበት። አጼ ዘርዓ ያዕቆብ ራሱን እንደ ቤተ ክርስቲያንም መሪ አድርጎ አዳዲስ የሃይማኖት ትምህርቶችን ያፈልቅ ነበር። አንደኛ፣ ለማርያምና ለመስቀል ላንቀላፉ ቅዱሳን ምስሎች ስግደት እንዲቀርብ፣ ሁለተኛ፣ ተአምረ ማርያምን መስማት ስጋው ወደሙን እንደተቀበለ እንዲቆጠር ወሰነ። ሶስተኛ፣ ባንቀላፉ ቅዱሳን የተማጸነ እግዚአብሔርን ቢክድ እንኳ ይድናል አለ። አራተኛ፣ ለራሱ በግንባር በሌለበትም ለስሙ ስግደት እንዲቀርብ ያስገድድ ነበር። አምስተኛ፣ አረማዊውን ነባር አምልኮ የሚከተሉትን በሞት ይቀጣ ነበር። እርሱ የፈጠረውን ባዕድ አምልኮ ግን የክርስትና ስም አልብሶ ያስፋፋው ነበር። አምስተኛ፣ ለባዕድ አምልኮ ማስፋፊያ ልብ ወለድ ድርሰቶችን ራሱ ስለሚጽፍና ሌሎችንም ስለሚያጽፍ የእርሱ ዘመን የስነ ጽሑፍ ልደት ሆኖ ተቆጥሯል። ሰባተኛ፣ አስማትና ጥንቆላ ሌላው የክርስትና መስፋፋትን ያገደ ስራ ነበር። የአስማትና የጥንቆላ ስራ ከአጋንንት ጋር የሚደረግ መወራረስና በቃል ኪዳን የመተሳሰር ስራ ነው። የአስማትና የጥንቆላ ስራ በቀኖና ቤተ ክርስቲያን የተደገፈ ነው ባይባልም ከላይ እስከ ታች ባሉት አገልጋዮች የሚሰራበት ነው ይባላል።
ኩሻውያን፣ ሳባውያንና እስራኤላውያን እንደዚህ ባለ መናፍስታዊ አሰራር ሲወቀሱ ስለነበረ ወደ ኢትዮጵያ በገቡበት ጊዜ ይህንኑ ልምምድ ይዘው ገብተው ሊሆን ይችላል ተብሎ ይገመታል። ዘዳግም ምዕራፍ 18 ቁጥር 9 እስከ 14፣ ሁለተኛ ዜና ምዕራፍ 33 ቁጥር 5 እና 6። ይህ እንደተጠበቀ ሆኖ በአጼ አምደ ጽዮን ዘመን 1307 እስከ 1337 የአስማትና የጥንቆላ ስራ በቤተ መንግስት ግብረ በላ በነበሩ ካህናተ ደብተራ ሲሰራበት እንደነበረ የሚጠቁም ታሪክ አለ። ንጉሠ ነገስቱ የአባቱን ሚስት ወይም እንጀራ እናቱን ቢያገባ መንግስቱ እንደሚጸናለት፣ ግዛቱ እንደሚሰፋና ጠላቶቹ እንደሚጠፉ በካህናቱ የተነገረውን በመፈጸሙ አጼ አምደ ጽዮን ከእጨጌ ጋር ተጣልቶ ነበር። 8.8 የንስሐ ጥሪ። የእግዚአብሔር ሕዝብ በአምልኮ ሲጠመድ በተለያየ መንገድ ይመከራል፣ ይገሰጻል። እንደዚህ ያለ ሁኔታ ሲከሰት እግዚአብሔር ነቢይ ይልካል። ሕዝቡ ንስሐ ካልገባም ቅጣት ይታዘዝበታል። ከኃጢአት መመለሱን በንስሐ እስኪገልጽ ድረስም ቅጣቱ ይቀጥላል። በእስራኤል ታሪክ ተደጋግሞ የደረሰው ይሄው ነበረ። ሁለተኛ ነገሥት ምዕራፍ 21 ቁጥር 3 እስከ 6፣ እንደገና ቁጥር 10 እስከ 15፣ ሁለተኛ ዜና ምዕራፍ 33 ቁጥር 1 እስከ 11። በኢትዮጵያም የንስሐ ጥሪ ሊያደርግ የተነሳው በአጋሜ አውራጃ ስቦሃ በተባለ መንደር ከብርሃነ መስቀልና ከሳራ የተወለደው አጋዚው እስጢፋኖስ ነበረ። እስጢፋኖስ ገና በወጣትነቱ የጽድቅ ጥማቱን ለማርካት በጊዜው እንደ ጽድቅ መንገድ ይቆጠር በነበረው ሕገ ምንኩስና ውስጥ ገብቶ መጋደል ጀመረ። በስርዓቱ ከታዘዘው በላይ በመጾምና በመስገድ ራሱን አስጨነቀ። የኃጢአት ስርየት የሚያስገኘውን የልብ ሰላምና የአእምሮ እረፍት ባለማግኘቱ ተጋድሎውን በእጥፍ ጨመረ። ይህንንም የሚያደርገው እንደ ሌሎቹ ራሱን በማታለል እንደ ጸደቀ ሊቆጥር ባለመፍቀዱ ነበረ። ከጸሎትና ከስግደት የሚተርፈውን ጊዜ ቅዱሳት መጻሕፍትን ለማንበብ፣ ለመመርመር፣ በጽሕፈት ለማራባት አዋለ። ከሚያነባቸው መጻሕፍት የተረዳው ነገር ቢኖር እርሱ በጥረት የሚፈልገው ጽድቅ ጌታችን ኢየሱስ ክርስቶስ ስለ ሰው ሁሉ በከፈለው ቤዛዊ ሞት እግዚአብሔር ሰውን በጸጋው ለማዳን ያዘጋጀውን በእምነት መቀበል ከሰው የሚፈለግ መሆኑን ነው። እግዚአብሔር በቃሉ በኩል የገለጸለትን ይህን የመዳን እውነት ለጓደኞቹ መነኮሳት አስተማረና ደቀ መዛሙርት አደረጋቸው። እነርሱም ደቀ መዛሙርት የማብዛት ተልእኳቸውን በመወጣታቸው ትምህርቱ በገዳማት ውስጥ ተስፋፋ። በሺህ የሚቆጠሩ ደቀ መዛሙርቱ ደቂቀ እስጢፋኖስ በምህጻርም ደቀ እስጢፋ ወይም እስጢፋኖሳውያን ይባላሉ። እነዚህ ነበሩ የኢትዮጵያን ቤተ ክርስቲያን በንስሐ ወደ ተሐድሶ ለማምጣት የተነሱና የተጋደሉ። አጼ ዘርዓ ያዕቆብ ለባዕድ አምልኮ ማስፋፋት የሚያራባቸውና የሚያሰራጫቸው መጻሕፍት በደቂቀ እስጢፋኖስ ዘንድ ስለተነቀፉ የስደትና የግድያ ዘመቻ ታወጀባቸው። እጆቻቸውና እግሮቻቸው ተቆረጡ፣ አፍንጫቸው ተፎነነ፣ በእሳት ተቃጠሉ፣ አንገታቸውን ተሰየፉ። ለኢትዮጵያ ከእግዚአብሔር የተላከው የንስሐ ጥሪ በዚህ ሁኔታ ተቀባይነትን አጣ። 8.9 ከእግዚአብሔር የተላከ ቅጣት። አጼ ዘርዓ ያዕቆብና ተከታዮቹ ነገስታት ከቤተ ክርስቲያን ጋር በመተባበር እስጢፋኖሳውያንን በመግደልና በማሳደድ ከእግዚአብሔር የተላከላቸውን የንስሐ ጥሪ በመቃወማቸው መለኮታዊውን የምህረት አዋጅ ተጋፉ። ስለዚህ ቅጣት ታወጀ። ቅጣቱ እስካሁን ድረስ እየቀጠለ መሆኑ የሚታይበት ምክንያት እስካሁን ድረስ ለንስሐ የተዘጋጀ ልብ ባለመገኘቱ እንደሆነ ልንረዳ ይገባል። እስካሁን የደረሱትን የቅጣት አይነቶች አንዳንዶቹን በቅደም ተከተል እንያቸው። አንደኛ በአህመድ ግራኝ የደረሰ ቅጣት 1527 ከ1542። ከአጼ ዘርዓ ያዕቆብ ቀጥሎ የነገሱት አጼ በእደ ማርያም 1460 እስከ 1470፣ አጼ እስክንድር 1470 እስከ 1487፣ አጼ ናኦድ 1487 እስከ 1500 ሲሆኑ የመጨረሻው ሰው ብቻ ስደቱ እንዲቆም አድርገው ነበር ይባላል። ሆኖም አምልኮተ ባዕድን ለመተው አልወሰኑም። ስለፈሰሰውም የእስጢፋኖሳውያን ደም ንስሐ አልገቡም። ስለሆነም ግራኝ መሐመድ የተመዘዘ ሰይፍ ይዞ ከምስራቅ ኢትዮጵያ ተነሳ። የመጀመሪያ ቅጣት እንደሆነ ይነገራል። ቤተ መንግስቱና ቤተ ክህነቱ በሰባተኛው ምዕተ ዓመት መጠለያና መኖሪያ በመስጠት ያስተናገዷቸውንና አንድነን በነጻነት እምነታችሁን ማስፋፋት ትችላላችሁ ያሏቸውን ሙስሊሞችን አሰልፎ በቱርክ እርዳታ ግራኝ እስከ መሀል አገር ድረስ በአሸናፊነት ዘልቆ ለ15 ዓመታት ይህ ነው የማይባል ጥፋት አደረሰ።
ሰይፍን የሚያነሱ ሁሉ በሰይፍ ይጠፋሉ እንደተባለው አምልኮተ ባዕድን ካልተቀበላችሁ ብለው ያፈሰሱት የእስጢፋኖሳውያን ደም ሳይደርቅ በአባቶቻችን ላይ ደም አፍሳሽ ታዘዘባቸው። ይህም ሁሉ ሆኖ ንስሐ የሚገባ ልብ አልነበረም። በዚህ ፈንታ ከፖርቱጋል በሚገኝ እርዳታ ተማመኑ። ይህም ሰብአዊ መፍትሄ ነበረ። ሁለተኛ፣ የኦርቶዶክሳውያንና የካቶሊካውያን ግጭት። ከተማመኑበት የፖርቱጋል እርዳታ ሌላ እሳት ፈነዳ። የፖርቱጋልን ወታደሮች ተከትለው የመጡት ኢየሱሳውያን መነኮሳት ውስጥ ለውስጥ የካቶሊክን እምነት ሲሰብኩ ስለነበረ አጼ ገላውዲዮስን፣ አጼ ሚናስን፣ አጼ ሰርጸ ድንግልን መለወጥ ባይችሉም አጼ ሱስንዮስንና ብዙ የጦር አለቆችን አሳምነው ነበር። የተለወጡት ኢትዮጵያውያን ፖርቱጊዞችን ጨምረው ኦርቶዶክስ ተዋሕዶ ቤተ ክርስቲያን ካቶሊክ መሆኗን አወጁ። በሌላው በኩል ግብፃዊው ጳጳስና ከኦርቶዶክስነት ንቅንቅ አንልም ያሉ የጦር አለቆችና ካህናት ጦር ሰብቀው ተነሱ። ጦርነቱ በአንድ ግንባር በንጉሥ ሱስንዮስ መሪነት በድል ያለቀ ሲመስልና በሌላ ግንባር በጠነከረ ሁኔታ ሲፈነዳ ብዙ ጊዜ ቆየ። በመጨረሻ እንዳልተሳካ ሲረዱ አጼ ሱስንዮስ ስልጣነ መንግስቱን ለልጃቸው ለፋሲል አወረሱ። የሀገሪቱ እምነትም እንደ ጥንቱ ኦርቶዶክስ ሆኗል ተብሎ ታወጀ። አጼ ሱስንዮስም ወዲያው ሞቱ። በዚህ ጦርነት የሞቱት ኢትዮጵያውያን ከ9,000 በላይ ይደርሳሉ ይባላል። መረሳት የሌለበት በሁለቱም በኩል ተሰልፈው የተገዳደሉት ኢትዮጵያውያን መሆናቸው ነው። አሁንም ለችግሮች ሁሉ መፍትሄው አምልኮተ ባዕድን ማስወገድና በግፍ በፈሰሰው የእስጢፋኖሳውያን ደም ንስሐ መግባት ነበረ። ግን እንደዚህ ባለመሆኑ ቅጣቱ በሌላ መልክ ቀጠለ። ሶስተኛ፣ የቅባቶችና የተዋህዶዎች ግጭት 1657 እስከ 1847። ካቶሊካውያን ስለ ኢየሱስ መሲህነት ወይም ቅቡእነት ሰብከው የነበረውን ትምህርት ኦርቶዶክሳውያን ሊቃውንት ሲያብላሉት በመካከላቸው መለያየት ተፈጠረ። መቼ ተቀባ፣ ለምን ተቀባ ለተባሉ ጥያቄዎች የሰጧቸው መልሶች ተለያዩ። ቅባቶችና ተዋህዶዎች ተባባሉ። ቅባቶች ቃል ስጋን ከመዋሃዱ በፊት ሊዋሃድ ያለው ስጋ በመንፈስ ቅዱስ ተቀብቶ በቃል ደረጃ መገኘት ስለነበረበት ሊከብር ተቀባ። በዚሁ ቅባትም ካህን፣ ነቢይ፣ ንጉሥ ሆነ። በዚሁ ቅባትም የቃልና የስጋ መዋሃድ ተከናወነ አሉ። ተዋህዶዎች ቃል ሊዋሃድ ያለው ስጋ ባህሪውን ለውጦ በቃል ደረጃ ይገኝ ዘንድ አስፈላጊ አይደለም። ነገር ግን በመንፈስ ቅዱስ የማንጻት ስራ ከውርስ ኃጢአት ወይም ጥንተ አብሶ መንጻትና መቀደስ ነበረበት። ወዲያው ቃል ከነጻው ትስብእት ጋር እንደ ተዋሃደ ለንጉስነት፣ ለነቢይነት፣ ለካህንነት የተቀባው ቃል የተዋሃደው ትስብእት ነው አሉ። ነገስታቱ ያለሙያቸው ጣልቃ እየገቡ በሚያከራክሩበት ጊዜ የወገኑለትን ረቺ ሌላውን ተረቺ ያደረጉ በተረቺው ላይ ጦር በማዝመታቸው ምክንያት ለረጅም ጊዜ የእርስ በርስ መገዳደል ሰፍኖ ኖረ። በአንደኛው ንጉስ ዘመን ተረቺ የነበረው በሚቀጥለው ንጉስ ረቺ ይሆናል። የአንድ ቤተ ክርስቲያን ልጆች የሆኑ ኢትዮጵያውያን ቋንቋቸው ተደበላልቆና መግባባት ተስኗቸው ሲገዳደሉ ንስሐ ያልተገባበት ኃጢአት በመኖሩ ምክንያት የእግዚአብሔር ቁጣ እንደሆነ አልገባቸውም፣ ወይም ገብቷቸው ልባቸውን አደንድነዋል ማለት ይቻላል። አራተኛ፣ የካሮች ሰይፍ። ቃል የተዋሃደው ስጋ በመንፈስ ቅዱስ ሲቀባ ፍጡርነቱ ቀርቶለት እንደ ቃል ለአብ የባህሪ ልጁ ሆኗል የሚለውን የቅባቶችን ይትባሃል ወጥ በማድረግ ቃል የተዋሃደው ስጋ በተዋህዶ ለአብ የባህሪ ልጅ ሆኗል የሚለው ትምህርት በሳልስ ሰላማ ግብፃዊ ናቸው ተሰብኮ በአጼ ቴዎድሮስ አዋጅ ጸና። ከትምህርቱ አራማጆች መካከል ኢየሱስ ክርስቶስ ራሱ ቀቢ፣ ራሱ ተቀቢ፣ ራሱ ቅብ ነው የሚሉ አሉ። በቅዱሳት መጻሕፍት ውስጥ ቀባ የሚለውን አዋሃደ፣ ተቀባ የሚለውን ተዋሃደ እያሉ ይተረጉማሉ። ይህን እምነት ያልተቀበለ ከፍ ብሎ አንገቱ ዝቅ ብሎ ባቱ ይቆረጣል በሚል አዋጅ ቅባቶችና የጥንቱ ተዋህዶዎች ምላሳቸውን ተቆርጠዋል። ስህተትን ማን ያስተውላታል እንደተባለ መዝሙር 19 ቁጥር 12። ይህም ሆኖ ለንስሐ የተነሳ ልብ አልነበረም። አምስተኛ፣ የተለያዩ ሌሎች መቅሰፍቶች። ከአጼ ዘርዓ ያዕቆብ ዘመን 1426 ከ1460 ጀምሮ እስከዚህ ዘመን ድረስም ቢሆን አምልኮተ ባዕድን ለመተው ስለፈሰሰው የእስጢፋኖሳውያን ደም ንስሐ ለመግባት የተነሳሳ ልብ ስላልተገኘ ቅጣቱ እንደቀጠለ መሆኑ ይታያል። ድርቅ፣ ረሃብ፣ በሽታ፣ የእርስ በርስ ግጭት ተደጋግመው ደርሰዋል።
የፖለቲካ ሰዎች የዚህ ሁሉ ምክንያት ባለስልጣኖችና አመራራቸው ነው ይሉናል። ይህም ቢሆን ከእግዚአብሔር ቁጣ የተነሳ መሆኑን ልናምን ይገባል። በጉንዳ ጉንዶ የአባ እስጢፋኖስ ገዳም መምህር የነበሩ አባት በአንድ የጸሎት ፕሮግራም ላይ ሲያስተምሩ ሙስሊሞች በነጻነት በሚያስተምሩባት ሀገር እስጢፋኖስና ደቀ መዛሙርቱ ለአብ ለወልድና ለመንፈስ ቅዱስ ካልሆነ ለሌላ አንሰግድም በማለታቸው ደማቸው ፈሷል፣ አጥንታቸው ተከስክሷል፣ አካላቸው በስለት ተቆራርጧል፣ አስከሬናቸው ከተቀበረበት እየወጣ በእሳት ተቃጥሏል፣ ብሔራዊ ንስሐ የሚያስገባ ግፍ ተፈጽሟል። በዚህ ሁሉ ንስሐ ካልተገባ እስካሁን የተፈራረቀብን መቅሰፍት ይቀጥላል እንጂ አይቋረጥም ብለዋል ይባላል። እግዚአብሔር የንስሐ ልብ ይስጠና። አሜን። ማሳሰቢያ። የተከበራችሁ አድማጮቻችን በዚህ በቤተ እስጢፋኖስ ሬዲዮ ፕሮግራም በሚተላለፈው መልእክት እንደተደሰታችሁ ከሚደርሰን አስተያየት ተረድተናል። አሁንም በተጨማሪ አስተያየታችሁን በኢሜል መላክ ይቻላል። ኢሜላችንም betedekik@hotmail.com BETEDEKIK ደግመዋለሁ BETEDEKIK@hotmail.com እንደዚሁም አንደኛ የአቡነ እስጢፋኖስ የደሙ ድምጽ፣ ሁለተኛ ደቂቀ እስጢፋኖስና የደብረ ብርሃን ሸንጎ፣ ሶስተኛ ገድለ አቡነ እስጢፋኖስ ዘጉንዳ ጉንዶ በግዕዝና በአማርኛ ጎን ለጎን የተዘጋጀ፣ አራተኛ የእስጢፋኖሳውያንን ታሪክ የሚተርክ በሲዲ የተዘጋጀ ማቴሪያሎች ስላሉን ለአንዱ ዋጋ $10 መላኪያውን ጨምራችሁ ብትልኩ ወደ እናንተ ለማድረስ ዝግጁ ነን። ለዛሬው ፕሮግራማችንን በዚህ እናጠናቅቃለን። ጥያቄ ወይም አስተያየት ቢኖራችሁ በተጨማሪም ይህንን የጥንታዊት ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በኢስት ኮስት አካባቢና በዓለም ዙሪያ በኢንተርኔት እንዲተላለፍ በጸሎትና በአስፈላጊው ነገር ከጎናችን እንድትቆሙ እየጠየቅናችሁ ከዚህ በታች ባለው አድራሻ ልታገኙን እንደምትችሉ እንገልጻለን። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO Box 7576 ላንግሊ ፓርክ ሜሪላንድ 20787 አደግመዋለሁ። ጉድ ኒውስ ሪኒዋል ሚኒስትሪ ወይም GNRM PO Box 7576 ላንግሊ ፓርክ ሜሪላንድ 20787